ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ የምንነጋገረው ስለ አንድ ለየት ያለ ህመም ነው። በዙሪያችን ያሉ ሰዎች ሁሉ እየሳቁ ዓለም በደስታ እየተሞላች የመሰለች እናንተ ግን ብቻችሁን የሆናችሁ ያህል ተሰምታችሁ ያውቃል? ጠዋት ከአልጋ ለመነሳት ብርታት አጣችሁ፣ ቀኑ መሽቶ በጨለማ ብትዋጡ የሚሻላችሁ ሆኖ ያውቃል? ዛሬ የምንወያየው ስለ ድባቴ ወይንም ዲፕሬሽን ነው። ድባቴ ዝም ብሎ የሰነፎች ሰበብ አይደለም። እንደ ዓለም ጤና ድርጅት መረጃ በዓለም ላይ ከ280 ሚሊዮን በላይ ሰዎች በዚህ ህመም ይጠቃሉ። ይህ ማለት ከምናስበው በላይ ቅርባችን ነው ማለት ነው። በዚህ ቪዲዮ ውስጥ ድባቴ በውስጣችን ምን እየሰራ እንደሆነ፣ ሳይንሱ ምን እንደሚል እና ከዚህ አዙሪት ውስጥ እንዴት በድል መውጣት እንደምንችል በዝርዝር እንመለከታለን። ብዙ ጊዜ ሰዎች ድባቴን ከሀዘን ጋር ያደባልቁታል። ለምሳሌ የሚወዱት ሰው ሲሞት ወይንም ስራ ሲያጡ ማዘን ተፈጥሯዊ ነው። ድባቴ ግን ያለ ምክንያት ሊመጣ ይችላል፣ ወይንም ምክንያቱ ካለፈ በኋላም ለሳምንታትና ለወራት አብሮን ይቆያል። በአንጎላችን ውስጥ ሴራቶኒን እና ዶፓሚን የሚባሉ የደስታ መልእክተኞች ወይም ደግሞ ኒውሮ ትራንስሚተርስ አሉ። ድባቴ ሲመጣ የእነዚህ ኬሚካሎች ስርጭት ይዛባል። ልክ የኤሌክትሪክ መስመር ሲቋረጥ መብራት እንደሚጠፋ ሁሉ አንጎላችንም የደስታ መልእክትን ማስተላለፍ ያቆማል። ስለዚህ ድባቴ የአስተሳሰብ ድክመት ሳይሆን የአካል ክፍላችን ወይም ደግሞ አንጎላችን ስራውን በአግባቡ አለመስራት ነው። ድባቴ በሰውነታችን ላይ ብዙ ምልክቶችን ያሳያል። አንደኛው አንሄዶኒያ ይባላል። ይህም ቀደም ሲል በጣም የምንወዳቸውን ነገሮች መጥላት ነው። ለምሳሌ ምግብ ማብሰል የሚወድ ሰው ድባቴ ሲይዘው ማብሰል ቀርቶ መብላትም ይከብደዋል። ሁለተኛው የእንቅልፍና የምግብ ሁኔታ። አንዳንዶች ቀኑን ሙሉ ተኝተው መዋል ይፈልጋሉ፣ ሌሎች ደግሞ እንቅልፍ በአይናቸው ሳይዞር ያድራል። ምግብም እንዲሁ። አንዳንዶች በጭንቀት የተነሳ ከመጠን በላይ ይበላሉ፣ ሌሎች ደግሞ ምግብ ማየት ያስጠላቸዋል። ሶስተኛው የመረበሽ ስሜት። ዝም ብሎ መበሳጨት፣ በትናንሽ ነገር መናደድ እና ራስን እኔ ለማንም አልጠቅምም ብሎ መውቀስ የድባቴ ትልልቅ ምልክቶች ናቸው። መንስኤዎቹስ ምንድን ናቸው? አንደኛ ዘረመል ወይም ደግሞ ጄኔቲክስ። በቤተሰብ ውስጥ የድባቴ ታሪክ ካለ እኛም የመያዝ እድላችን ከፍ ይላል። ሁለተኛ አካባቢያዊ ጫናዎች። ከፍተኛ የስራ ጫና፣ የገንዘብ ችግር፣ የፍቅር ግንኙነት መበላሸት ወይንም በትዝታ ውስጥ ያለ አሰቃቂ ነገር ትራውማ ለድባቴ መነሻ ሊሆኑ ይችላሉ። ሶስተኛው የጤና ሁኔታዎች። አንዳንድ ጊዜ ሌሎች በሽታዎች ለምሳሌ የታይሮይድ እጢ ችግር ከድባቴ ጋር ተመሳሳይ ምልክት ሊያሳዩ ይችላሉ። በእኛ ማህበረሰብ ድባቴን እንደ ስንፍና ወይንም እንደ እምነት ማጣት ማየት የተለመደ ነው። ጸልይበት ይለቅሃል ወይንም ምን ጎደለብህና ነው የምትከፋው የሚሉ ንግግሮች በሽተኛው ይበልጥ እንዲደበቅ ያደርጉታል። እውነታው ግን መንፈሳዊነት ለፈውስ ትልቅ እርዳታ ቢኖረውም ድባቴ ግን ሕክምና እንደሚፈልግ ማመን አለብን። ጸሎትና ሕክምና ጎን ለጎን መሄድ ይችላሉ። ህመምተኛውን ከመውቀስ ይልቅ ማዳመጥ ትልቁ ፈውስ ነው። ከድባቴ የመውጫ መንገዶች ምንድን ናቸው? አንደኛ እውቅና መስጠት። ታምሜያለሁ ብሎ ማመን ግማሽ ፈውስ ነው። ሁለተኛ እርዳታ መጠየቅ። ወደ ስነ ልቦና ባለሙያ ወይም ደግሞ ቴራፒስት መሄድ ፍጹም ስልጣን እንጂ ድክመት አይደለም። መናገር ሸክምን ያቀልላል። ሶስተኛ የአኗኗር ዘይቤ ለውጥ። የፀሐይ ብርሃን ማግኘት፣ የአካል ብቃት እንቅስቃሴ ቢቻል በየቀኑ 15 ደቂቃ መራመድና አልኮልና አደንዛዥ እጾችን ማስወገድ። አራተኛ ራስን አለማግለል። ምንም እንኳን ብቻችሁን መሆን ቢመቻችሁም ከምታምኑት ሰው ጋር ጊዜ ማሳለፍን ልመዱ። ድባቴ ጊዜያዊ ጨለማ ነው። ዛሬ ላይ ተስፋ የቆረጣችሁ ቢመስልም ነገ ሌላ ቀን ነው። ብዙ ሰዎች ከዚህ ወጥተው ስኬታማ ህይወት እየመሩ እናንተም ትችላላችሁ። ይህ ቪዲዮ ለአንድ ሰው ህይወት መትረፍ ሰበብ ሊሆን ይችላልና ሼር አድርጉ። የእናንተስ ተሞክሮ ምንድን ነው? ከታች በኮሜንት መስጫው ላይ አጋሩ። ለቀጣይ ቪዲዮ ደግሞ የጭንቀት በሽታ አንዛይቲ እንድንመለከት ከፈለጋችሁ አሳውቁ። ሰላም።